ሰላም ሰላም ዛሬ በአይነቱ በኢትዮጵያ ያልተለመደ አፕሊኬሽን ይዤላችሁ መጥቻለሁ። ቲክቶክን ያስንቃል ብዬ አስባለሁ። ቲክቶክን ያስንቃል። እንደነ ዩቲዩብ ሾርት ቪዲዮ ፖስተን በዶላር የምናገኝበት አፕሊኬሽን ይዤላችሁ ነው የመጣሁት። በጣም ብዙ ሰዎች እየተጠቀሙት ነው። ገና አዲስ አፕሊኬሽን ነው። በአሁን በአለም ላይ 400,000 የሚሆን ሰው ነው አሁን እየተጠቀሙ ያለው ይህንን አፕሊኬሽን። እኛ ግን ይህንን አፕሊኬሽን ቲክቶክ ስክሮል ብናደርግበትን ሰዓት ትተን ቲክቶክ ላይ ያሉ የስፖርት ቪዲዮዎችን እያመጣን እዚህ ላይ ብንፖስት በ1 ሚሊዮን ቪው እስከ 27,000 ብር የምናገኝበት አፕሊኬሽን ነው ማለት ነው። እዚህ አፕሊኬሽን ላይ 1,000 ቪው ካላችሁ 0.01 ዶላር ያስቀምጥላችኋል ማለት ነው። 100,000 ቪው ካገኛችሁ ደግሞ በእኛ 1,500 በፈረንጆች ደግሞ 10 ዶላር ሰራችሁ ማለት ነው። ይሄንን 10 ዶላር ማውጣት ትችላላችሁ ማለት ነው። ማውጣት ትችላላችሁ እና 100,000 ቪው ካገኘን በቀን 30 40 ቪዲዮ መፖስት እንችላለን። 100,000 ቪው ካገኘን ያንን 100,000 ቪው ስንት ብር ነው? 1500 10 ዶላር ማለት ነው እና 1500 ብር በ100,000 ቪው በ1 ሚሊዮን ቪው ደግሞ 27,000 ብር አካባቢ ልንሰራበት የምንችልበት አፕሊኬሽን ነው ይዤላችሁ የመጣሁት። ይሄ አፕሊኬሽን በጣም የሚገርም አፕሊኬሽን ነው። ዛሬ በዚህ ቪዲዮ አከፋፈቱን እንዴት እንደምትጠቀሙት ምናምን አሳያችኋለሁ ማለት ነው። ቀጥታ ወደ አፕሊኬሽኑ አከፋፈት እናልፋለን ማለት ነው። ይኸው እንግዲህ አፕሊኬሽኑ ላይ አፕሊኬሽኑን ፕሌይ ስቶር ላይ ትገባላችሁ። ቡዜ ብላችሁ ትጽፋላችሁ ከላይ ማለት ነው። እዚህ ላይ እንደጻፍኩት ትጽፋላችሁ። ቀጥታ እኔ አፕሊኬሽኑን እዚህ በፊት ስላወረድኩት ነው። አፕሊኬሽኑን ኦፕን ብዬ እገባለሁ። እናንተ ኢንስታል አድርጋችሁ ኦፕን ብላችሁ ትገባላችሁ ማለት ነው። ኦፕን እንዳላችሁት ቀጥታ ወደዚህ ይዟችሁ ይመጣል። እዚህ ላይ ምንድነው የምታደርጉት? አዲስ አካውንት ከፍታችሁ ያው እዚህ ላይ እዚህ በፊት አፕሊኬሽንን ከፍታችሁ ስለማታውቁ ወይ ክሬት አካውንት ወይም ደግሞ ጎግል የሚለውን ነገር ትጫኑትና ቀጥታ ኢሜል ያስመረጣችኋል። ኢሜላችሁን መርጣችሁ ቀጥታ ወደ አፕሊኬሽኑ አከፋፈት ያስገባችኋል ማለት ነው። እሺ ቀጥታ አፕሊኬሽኑን እንደከፈታችሁት ኢሜላችሁን ካስገባችሁ በኋላ ወደዚህ ገጽ ይዟችሁ ይመጣል ማለት ነው። ከዚህ ላይ የምትፈልጉትን ትመርጣላችሁ ማለት ነው። እነዚህ እንዲመጡላችሁ የምትፈልጉት ነገሮች ናቸው። እኔ ፉትቦል የሚለውን ብቻ ነክቼ ገብቻለሁ። እናንተም የፈለጋችሁትን መርጣችሁ ንኩና ግቡ። ከዛ በመቀጠል ምንድነው የሚመጣላችሁ? ስማችሁን እንድታስተካክሉ ይመጣላችኋል። ስማችሁን ከፈለጋችሁ አስተካክሉት፣ ካልፈለጋችሁ ተውት። ከዛ ኔክስት ትሉታላችሁ። ከዛስ ምንድነው ያለው? እንትናችሁን ታስገባላችሁ፣ ጾታችሁን ማለት ነው። ጾታችሁን ከዛ ጾታችሁን ከመረጣችሁ በኋላ ወንድ ከሆናችሁ ሴት፣ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ብላችሁ ምረጡ። ከዛ ምንድነው የሚመጣላችሁ? እድሜያችሁን ያመጣላችኋል። እድሜያችሁን የፈለጋችሁትን መርጣችሁ ኔክስት በሉት። ከዛ ፕሮፋይል መቀየር ትችላላችሁ። ካልሆነ ደግሞ ተውት፣ ቀጣይ መቀየር ስለምትችሉ ማለት ነው። ፕሮፋይሉን ትነኩና ኔክስት ትሉታላችሁ። ከዛ ምንድነው የሚያመጣላችሁ? እዚህ ላይ ዋናው ነገር ምንድነው? እዚህ ላይ ቬሪፊኬሽን ኮድ ነው። ቬሪፊኬሽን ኮዱን ዩቲዩብ ቻናላችን ላይ የመጀመሪያው ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱን ኮፒ አድርጋችሁ ተወስዱትና እዚህ ላይ ታስገቡታላችሁ ማለት ነው። ከዛ ኔክስት ነው የምትሉት። ኔክስት ስትሉት ቀጥታ ያሳልፋችኋል ማለት ነው። እችን ኮዷን ማስገባት እንዳትረሱ። ኔክስት ብላችሁ እችን አስገቡ። ከዛ ምንድነው የሚያመጣላችሁ? የተጻፈውን ማንበብ ትችላላችሁ። ካልፈለጋችሁ አክሴፕት ብላችሁ ለፉት። ምንም ችግር የለውም። አክሴፕት ትሉታላችሁ። ቀጥታ አክሴፕት እንዳላችሁት ምንድነው የሚወስዳችሁ? አፕሊኬሽኑን ይከፍትላችኋል። ቪዲዮዎች ይመጣሉ አሉ ምናምን ያላችሁ። ከዛ ቪዲዮዎችን ማየት ትችላላችሁ ያለውን አፕሊኬሽኑ ማለት ነው። ግን እኔ የምፈልገውን ፕሮፋይላችሁን ትጫናላችሁ። ፕሮፋይላችሁ እንደተጫናችሁ መጀመሪያ ላይ ራሱ ያመጣላችኋል። የሆነች 100 ፖይንት ክሊም ብሎ ያመጣላችኋል። እሷን 100 ፖይንት ክሊም የምትለዋን ትነኩና ምንድነው ትእዛዙ? አፕሊኬሽኑ ለ5 ደቂቃ ከቆያችሁ 100 ፖይንት ሰጣችኋለሁ ነው የሚላችሁ። 5 ደቂቃ ፕሮፋይላችሁን የቀየራችሁ ምናምን ትቆያላችሁ። 5 ደቂቃ ከቆያችሁ በኋላ ክሊም ይላል ማለት ነው። ራሱ ክሊም ይላል። ያንን ክሊም ብላችሁ ተቀበሉ። ምንድነው ከዚህ አፕሊኬሽን ላይ ገብተን የምንሰራው ስራ ቀጣይ ምንድነው ካላችሁኝ፣ ያው ከዚህ ላይ እንደገባችሁ እዚህ ላይ አፕሎድ ዩአር ፈርስት ቪዲዮ ምናምን ይላል። ቪዲዮ መፖሰት ነው። በቃ ያገኛችሁትን ቪዲዮ መፖሰት ነው። እዚህ አፕሊኬሽን ላይ በሁለት ነገሮች ብር መስራት ትችላላችሁ። የመጀመሪያው ቪዲዮ ፖስት በማድረግ፣ ሁለተኛው ደግሞ ሰዎችን ኢንቫይት በማድረግ
ብር መስራት ትችላላችሁ ማለት ነው። $10 ሲሞላ ብሩን ማውጣት ትችላላችሁ በባይናንስ ማለት ነው። ብሩን ማለት ነው በባይናንስ ማውጣት ትችላላችሁ። ቀጣይ ከሰራን በኋላ እኔም አሁን እየጀመርኩት ነው። ብር መስራት ከጀመርን በኋላ ደግሞ እንዴት ብሩን እንደምናወጣው ቪዲዮ እሰራላችኋለሁ ማለት ነው። ያለው ነገር ይሄ ነው በቃ ቪዲዮ ፖስት ማድረግ ነው። እዚህ ላይ እየመጣችሁ አፕሎድ ፎቶ ከሚለው ላይ ሄዳችሁ በየቀኑ የተለያዩ ስፖርት ቪዲዮዎችን ካለ እንትን መኖር የለበትም። የቲክቶክ ምናምን የሚሉት ነገሮች መኖር የለባቸውም። እነሱን ሳታደርጉ ቪዲዮ ፖስት ታደርጋላችሁ ያለ ወተር ማርክ ማለት ነው። ቪዲዮዎችን ፖስት የምታደርጉት እነሱን ቪዲዮዎች ፖስት ካደረጋችሁ በኋላ በቀን 10-20 ቪዲዮ ፖስት ማድረግ ነው። ያው እንግዲህ በ1000 ቪው እንደነገርኳችሁ $0.5 ይከፍላችኋል። ያ ተጠራቅሞ 10 ሲሞላ በባይናንስ ተወጡታላችሁ ማለት ነው። ይሄ ነው አፕሊኬሽኑ። ጠንከራችሁ ስሩ። ቀጣይ ደግሞ የሚኖሩትን አፕዴቶች ምናምን እዚሁ ላይ አሳውቃችኋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። ሰብስክራይብ ያደረጋችሁ ደግሞ ቀጣይ እንገናኛለን። ይመቻችሁ።